ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም በያላችሁበት ሰላማችሁ በዘት ይበልልኝ። ዛሬም በሌላ ቪዲዮ መጥቼላችኋለሁ። ለዚህ ቻናል አዲስ የሆናችሁ ጓደኞቼ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። እንዲሁም ቪዲዮውን በላይክ ጀምሩት። እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ ማለት ነው፣ መልሳለሁኝ። ዛሬም ሰራላችሁ በጣም አሪፍና ቀላል በጣም ብዙ ልጆች የምትጠይቁኝ ናችሁ። የሽበት ማጥቆሪያ ካለሽ ፕሊዝ ነው የምትሉኝ። ከዚህ በፊትም በእርግጥ የሰራሁት አለ። ዛሬም እሱን ነው የምሰራላችሁ። ጸጉራችሁ እንዲሁም አመዳማ የሆነ እንደኔ ጥቁር ጸጉር የምትወዱ ልጆች ለእናንተም ይሆናችኋል። ቪዲዮውን ተከታተሉት። እዚህ ጋር በቀላሉ ቤት ውስጥ የምናገኛቸው ነገሮች ነው የተጠቀምኩ ያለሁት። እንደምታዩት ቡና፣ ሂና፣ አፕላችቶ እና የቅርንፉድ ውሃ ነው። ይህ ጥቁር ሂና ነው የምጠቀመው ለማጥቆር ስለሆነ ዛሬ የምጠቀመው ጸጉሬን ጥቁር ሂና ነው። ቡና 2 የሾርባ ማንኪያ ቡና ጨምር ያለው በነገራችን ላይ ቡናው እና ይሄ የቅርንፉድ ውሃ ነው። ያው ቅርንፉድ ውሃ አስተካክዬ ስለማስቀምጥ ሁል ጊዜም የቅርንፉድ ውሃ አይጠፋም እኔ ጋር። ምክንያቱም ጸጉሬን ታጥቤ ስጨርስ በቅርንፉድ ውሃ ስለምለቀለቅ ለዛ ነው። ትንሽዬ አፕላችቶ እጠቀማለሁ ማለት ነው። አፕላችቶ በጣም አሪፍ ነው። ወይ ሌላ ቪዲዮ ሰራላችኋለሁ። በኋላ ላይ ደግሞ አንዳንድ ነገሮችን አስረዳችኋለሁ ስለ አፕላችቶ መጠቀም በጣም አሪፍ ነው። ለጸጉራችሁ ለቆዳችሁ በጣም ብዙ ጥቅሞች አሉት እና አስረዳችኋለሁ። ቪዲዮውን እስከ መጨረሻ ድረስ እዩት ማለት ነው። በእንደዚህ አይነት መልኩ እንቀላቅለዋለን። እንዳልኳችሁ ጥቁር ሂና ተጠቀሙ ከቻላችሁ ማለት ነው። ካገኛችሁ እሱን ብትጠቀሙ በጣም አሪፍ ነው ማለት ነው። ጥቁር ሂና ካልሆነ ግን የምትጠቀሙት ኖርማሉ ሂና ከሆነ ጸጉራችሁ አይጠቁርም ግን ይቀላል። ሽበቱም እንደዛው ይቀላል። ከነጭነት ወደ ብራውን ወደ ቀይነት ይቀየራል። ምክንያቱም እዚህ ጋር የተጠቀምኩት እንዳያችሁት ቡና አለ፣ በጣም ወፍራም የቅርንፉድ ውሃ አለና እነዚህ ነገሮች በጣም ከለር ናቸውና ወደ ብራውን ነው የሚወስዱት። ይሄኛው ጥቁር ስለሆነ ሂናው ጥቁር ስለሆነ እሱ ያሸንፋቸዋል እንጂ ኖርማል ሂና የምትጠቀሙ ከሆነ እንደነገርኳችሁ ጸጉራችሁ ይቀላል ወይም ብራውን ከለር ይመጣል እና ሽበትም ካለባችሁ ሽበቱም ወደ ብራውንነት ነው የሚቀየረው ማለት ነው። ስለዚህ ጥቁር የምትፈልጉ ከሆነ እንደኔ ጥቁር ሂና ተጠቀሙ። ብራውን ነው የምፈልገው ካላችሁ ደግሞ ኖርማሉን ተጠቅማችሁ የቅርንፉድ ውሃ፣ ቡና እንዲሁም ቸኮሌት መጠቀም ትችላላችሁ። ፓውደር ቸኮሌት ብራውን ለማድረግ ፓውደር ቸኮሌት ቀላቅላችሁ በዚህ መልኩ መቀባት ትችላላችሁ ማለት ነው ውዶች። ይሄ ኦሬዲ ቀላቅዬ ጨርሻለሁ። በነገራችን ላይ ይህንን አስተካክላችሁ አዘጋጅታችሁ በጣም ለብዙ ጊዜ ፍሪጅ ውስጥ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። በማንኛውም ሰዓት ልትጠቀሙት ትችላላችሁ እና ችግር የለውም፣ አይበላሽ። ፍሪጅ ታስቀምጡት እንጂ ማለት ነው። እና እዚህ ጋር ባለፈው ከለር ተቀብቼ ጸጉሬ ጫፍ ጫፉን ይዩት። ለዛውም ብዙ ጊዜ ስራ ላይ ስለምሆን ብዙ ሰዓት አላቆይም እንጂ ለምሳሌ ይሄንንም ሆነ ብራውን ለማድረግ ጸጉራችሁ ማታ ተቀብታችሁ ጠዋት ላይ ብትታጠቡት በጣም ከለሩ ቅይር ብሎ ነው የምታገኙት ማለት ነው። በጣም ከምላችሁ በላይና ሞክሩትና አስተያየታችሁን ኮሜንት ላይ እጠብቃለሁኝ። እኔ ያው ለሊትም ብዙ ጊዜ እንደዚህ ጸጉሬን ተቀብቼ ማደር አልወድም። ከዛ ቀን ላይ ደግሞ የረፍቴን ሰዓት ብቻ ነው የምጠቀማት። እንደዚህ ሆናችሁ መቼም ስራ ልስራ አትሉም እና በጣም ትንሽዬ ሰዓት ስለሆነ የምጠቀመው ለዛ ነው እንጂ በደንብ ነው የሚይዘው ማለት ነው ውዶችዬ። እና ተጠቀሙት፣ ትወዱታላችሁ። ከኬሚካል ነጻ የሆነ ቀለምም ሆነ ማጥቆርም ሆነ ለሽበት መከላከያም ሆነ መጠቀም ይሄ ይሻላል ብዬ ነው የማስበው። ምክንያቱም ሌሎች ቀለሞች ስትጠቀሙ ለጸጉራችሁም በጣም መጥፎ ነው፣ ለቆዳችሁም እንደዛው መጥፎ ነው እና ባትጠቀሙ መክራችኋለሁ እህቶቼ። በጣም ብዙዎች ናችሁ በነገራችን ላይ ከሽበት ማጥፊያ ጋር አለመረዳት ይመስለኛል፣ ወይም ደግሞ ያው የቋንቋ እንትን አነጋገርም ከኔም ሊሆን ይችላል። ብቻ ግን የሽበት ማጥፊያ ብዬ ስናገር ሽበት ተፈጥሮ ነው እንዴት ይጠፋል ብላችሁ የምትከራከሩ በጣም ብዙ ናችሁ። ትክክል ናችሁ። ሽበት ከስር የሚወጣውን ማጥፋት በፍጹም አይቻልም። ከላይ የሚወጣውን ከወጣ በኋላ ግን ማጥቆር ወይም ማቅላት ይቻላል። ነጭ የማትፈልጉ ከሆነ እሱን ማጥቆርና ማቅላት ይቻላል እንጂ ከስር የሚወጣን በፍጹም አይቻልም። ቢያንስ
በሳምንት ወይም በ15 ቀን እኮ ግዴታ መቀባት አለባችሁና እሱን ነው እንጂ የምንለው ከስር የሚወጣን ነገር ተፈጥሮ የሆነ ነገር ያጠፋል በፍጹም አይደለም። ይሄ ከኬሚካል ነጻ ሆኖ የሚሰራው ቤት ውስጥ በቀላሉ የምትሰሩት የምትቀላቅሉት ነገር በኬሚካል እንኳን በጣም ተመርዞ የሚመጣው በፍጹም ከስር ያለውን ነገር አያጠፋም። በየሳምንቱ ነው የምትቀቡትና በእንደዚህ አይነት መልኩ ውሰዱት። ያው ያነጋገርም እና ያረዳድም ልዩነት ነው ብዬ ነው የማስበውና በዚህ አይነት መልኩ ውሰዱት ውዶችዬ። በተረፈ እንደዚህ እየተቀባሁኝ ስለ አፕላችተው ጥቅም ልንገራችሁ። ሌላ ቪዲዮ ስሪልን ካላችሁ ኮሜንት ላይ አስቀምጡ፣ ሰራላችኋለሁ። ግን በተለይ እንደኔ ውህድ የምትጠቀሙ ልጆች፣ የምታዘወትሩ ልጆች፣ ቅባት በጣም የምትቀቡ ልጆች ለቆዳችሁ እናንተ በደንብ በተጠቀሙት በጣም አሪፍ ነው። ምክንያቱም ያው እንታጠባለን ከተጠቀምን በኋላ ቃለው ግን ጥቃቅን ነገሮች ቆዳችን ጋር አይጠፉም። በጣም የቆዳችንን የራስ ቅላችንን ቀዳዳ የሚደፍኑ በጣም ብዙ ጥቃቅን ነገሮች ይኖራሉና አታጥበውም ላይ ጸዱ የሚችሉ ነገሮች። በዛ ላይ ደግሞ ፎሮፎር ይሄ ቆዳችን ጋር የሚወጣ ነጭ ነጭ ነገር አለና እሱን ስለሚኖርብን ለሱ በጣም ጠቃሚ ነው ከምላችሁ በላይ ማለት ነውና በሳምንት በ15 ቀን ወይ ደግሞ በወር አንዴ በቻላችሁት ተጠቀሙት። አንድ የውሃ ብርጭቆ ውሃ ተጠቅማችሁ ከ3 እስከ 4 የሾርባ ማንኪያ የሚሆን አፕላችቶ ተቀላቅሉትና ከዛ ጸጉራችሁን ታጥባችሁ እንደጨረሳችሁ ንጹህ በሆነ ነገር ጸጉራችሁን ንጹህ ከሆነ በኋላ ይሄን አፕል ያዘጋጃችሁትን ያፕላችቶ ትለቀለቁበትና ጥቅልል አድርጋችሁ ለ30 ደቂቃ ቆይታችሁት መታጠብ። ይሄ እንደነገርኳችሁ በውህድና በቅባት ድፍን ያለ ቀዳዳ ጭንቅላታችን ቀዳዳ ምናምን ካለ እሱን ነገር ጽድት አድርጎ ቆዳችንን ክፍት አድርጎ ለምንጠቀመው ነገር ዝግጁ ያደርግልንና በጣም አሪፍ ነው። ለጸጉራችን እንዲፋፋ፣ እንዲያምርበት፣ እንዲጠቁር ያደርገዋል። እድገቱን በደንብ ያፋጥንልናልና እንደምታዩት ተቀብቼ ከጨረስኩ በኋላ ከታጠብኩ በኋላ ነው። ይሄ እንግዲህ ለ2 ሰዓት ያክል ነው ያቆየሁት። ከቻላችሁ ማታ ተቀብታችሁ ማደር ችሎታው ካላችሁ ጠዋት ላይ መታጠብ ትችላላችሁ ማለት ነው ውዶቼ። በጣም ነው የሚያምረው። ገና ከፎጣ አድርቄው እየወጣው ነው ያለሁት ማለት ነው። ቅባት እንኳን አልተቀባሁትም። እንደምታዩት በጣም ልስልስ ነው ያለው። በጣም ነው የሚያምረው። ሂና ኦሪጂናል ሂና ካገኛችሁ በጣም ተጠቀሙ። ለጸጉር በጣም አሪፍ ነው እና ውዶችዬ የዛሬውን ቪዲዮ ትወዱታላችሁ ብዬ አስባለሁኝ። ብዙ ልል ፈልጌ ነበር ግን ደቂቃው አጠረኝ። ስለ ሂናም ብዙ ላስረዳችሁ ፈልጌ ነበር፣ በአበሉ ጨረስኩት። ለማንኛውም ግን ወዳችኋለሁ። ባይ ባይ። በሌላ ቪዲዮ እስከምንገናኝ ድረስ